ይህ አሳዛኝ መረጃ ነው። ለሙስሊሞች የጀሃነም ምድር የሆነችው ጎንደር ላይ ይሄ ዲን በግለሰቦች መሞት በታዋቂ ሰዎች ማለፍ የሚቆም ዲን አይደለም። በጎንደር ከተማ 5 ሙስሊሞች ለሰላት ወደ መስጂድ እየሄዱ ባሉበት ታግተው ከአምስቱ አንድ ወንድማችን ተገድሏል። ናይ ሩቅ እኮ ነው ልጅ በርቀት ጠርቶሽ ነው ተጅና ወድሻለሁ ልጅ እኔ ባይወደኝ ይሻለኛል። በአርሲ ኦርቶዶክሳውያን ላይ እየተፈጸመ ያለውን ጥቃት አስመልክቶ ዲያቆን ሄኖክ ኃይሌ አንድ ጥብቅ የተባለ መልእክትን አስተላልፎ ነበር። አልহামዱሊላህ እኔ ባለሙሉ ዲን ባለቤት ሙስሊም ነኝ። በአሁን ሰዓት ላይ ክርስትና እምነት ተከታይ ወገኖቻችን ያላችሁበት ህመም ያላችሁበት ሲቹዌሽን ሙስሊም እህት ወንድሞቻችን እንደዚህ ድምጽ ለሆናችሁ ምስጋናችን ከልብ ነው። ይሄ ዲን በግለሰቦች መሞት በታዋቂ ሰዎች ማለፍ የሚቆም ዲን አይደለም። በእኛ በሰው ልጆች አይነታ በነቢዩ ህልፈት እንኳን የሚቆም ዲን አይደለም። ሙዕጅዛቸው ከሞተ በኋላ ቀጠለ። ያስተማሩት ትምህርት ብርሃኑ ከዛ በኋላ በራ። ዓለምን ከፈቱ እየተንቀሳቀሱ። ይሄ እስልምና በኡስታዞች ህልፈት፣ በዳዒዎች ህልፈት፣ በሸኾች ህልፈት የሚቆም ዲን አይደለም። አላህ አንዱ ሲያልፍ አንድ ይፈጥርለታል። እዚህ በታሪክ አምድ የተደነቁ ሰዎች አልፈዋል፣ አሁንም ይኖራሉ፣ ነገም ይተካል ትውልድ። ነቢዩ ዓለይሂ ሰላቱ ወሰላም ህልፈታቸውም ሌላ ሙዕጅዛ ነበር። የማይበርድ ሰው ትውልድ ቀስቅሰው ሄዱ። አኹከ ዒሳ ደዓ መይተን ፈቃመ ለሁ አንተ አሕየይተ ልአጅያለ ሚነ ሪመሚ። ወንድምህ ኢየሱስ የሞተን ሰው ተነሳ ነው ቆመ፣ አንተ ግን የሞተን ትውልድ ቀሰቀስ ይላቸዋል። ሸውክ ቀስቅሰው ተለ ዓለምን ከፈተ ያለ። ከዛ በኋላ ነው አቡበክር ስዲቅ ኸሊፋ ሆኑ። ሄዱ፣ አልደነገጠም ሰሃባ። ዑመር ተተካ፣ አለፈ፣ አልደነገጡም። ትልቁን ሰው በማጣት ድንጋጤውን አስታመውት አልፈዋል። ይሄ ዲን በግለሰቦቹ የሚቆም ዲን አይደለም። የሚራመድ የሚያበራ የዓለም ጥግ ሊደርስ ነው የተላከው። ሊዩዝሂረሁ ዐለ ዲኒ ኩሊህ፣ ከሃይማኖቶቹ በላይ ሊያደርገው። ይሄው ትናንት 120 ሺህ ያለ የተሰናበቱት 120 ሺህ ተከታይ የነበረው እስልምና አሁን ዓለም ላይ 2 ቢሊዮን ደርሷል። ይህ አሳዛኝ መረጃ ነው። ለሙስሊሞች የጀሃነም ምድር የሆነችው ጎንደር ላይ ጥቅምት 22 በማራኪ ክፍለ ከተማ ገንፎ ቁጭ ከሚገኘው ሳሊሃ መስጂድ ውስጥ ወንድሞቻችን ሰግደው ኢሻአን ሰግደው ሲወጡ በሙስሊም ጠል ማህበረሰብ የወጡ ጽንፈኛ ሙስሊም ጠል የሆኑ ፋኖች 5 ወንድሞቻችን ታግተው ተወስዶ ነበር። ከታገቱት መካከል ሳሊህ የሚባል ወንድማችንን ረሽነው ወንዝ ውስጥ ጥለውት የቀብር ስነ ስርዓቱ ተፈጽሟል። ሌላ 4 ሙስሊም ወንድሞቻችን የት እንደደረሱ አልታወቀም። እያልኳቸው ያለሁት በኢትዮጵያ ውስጥ ሙስሊሞች እንደ ሰው ወይንም ደግሞ እንደ ዜጋ የማይቆጠሩባቸው አካባቢዎች ትግራይ፣ አክሱም፣ ጎጃም፣ ጎንደር፣ ወሎ ደግሞ በአንጻሩ ወደ ላሊበላ አካባቢ እነኚህ አካባቢ ላይ ሙስሊሞች ከጊዜ ወደ ጊዜ እየጠፉ ይገኛሉ። ከጊዜ ወደ ጊዜ በአደባባይ እየተገደሉ ግማሾቹ እየተፈናቀሉ ይገኛሉ። ይሄም ሙስሊም ጠል ከሆኑ ማህበረሰብ የሚወጡ አገሪቷን ከሙስሊሞች እናጸዳታለን ብለው ሆን ብለው የታጠቁ ኃይሎች ከጊዜ ወደ ጊዜ ሙስሊሞችን እያጠፉ ይገኛሉ ማለት ነው። ለዚህም መድኃኒቱ ከጊዜ ወደ ጊዜ የሰላም ጥሪ ማቅረብና ተውን ማለት ሳይሆን ሙስሊሙ ወደ አንድነት መጥቶ ከመንግስት ጎን በመሆን ጥምር ጦር መስርቶ እነዛን አካባቢዎች ልክ ማስገባት አለበት። ከሆነ ማህበረሰብ የሆኑ ኃይሎች ታጥቀው ሲወጡ ማህበረሰቡን ይመስላሉ። ከዚህ አንፃር ግማሹን በማፈናቀል ግማሹን በመረሸን ከጊዜ ወደ ጊዜ ሙስሊምን እያጸዱ ይገኛሉ። ስለዚህ ብቸኛ አማራጩ ከመንግስት ጎን በመሆን ጥምር ጦር ተመስርቶ እነዚህን አካባቢዎች በመቆጣጠር ልክ ልናስገባ ግድ ይለናል ማለት ነው። ጦርነት ጎሳሚ አይደለም። ነገር ግን የታጠቀን ኃይል በቲማቲማት ገጥመው በአሁን ሰዓት ሰላም የሚለው ጥሪ ራሱ ለነሱ እንደ ስድብ ሆኗል። በጎንደር ከተማ 5 ሙስሊሞች ለሰላት ወደ መስጂድ እየሄዱ ባሉበት ታግተው ከአምስቱ አንድ ወንድማችን ተገድሏል። ያው እዚህ ጋር እንደምትመለከቱት ጀናዛ ሰላት ተሰግዶበት
ተቀብሯል። የአራቱ ጣፋንታ ምን ሊሆን ይችላል አይታወቅም። አላህ Subhanahu Wa Ta'ala ነጃ ይበላቸውና ጨካኝ የሆኑ ግለሰቦች በንጹሃን ላይ አሁንም ድረስ ድንበር እያለፉ ነው ያሉት። ፍትህ ይገባቸዋል። ሙስሊሞች በጎንደር ከተማ ያለ ነጻነት ነው እየኖሩ ያሉት። ይሄ የታወቀ ነገር ነው። አሁንም ከሆነ ግን ድምጽ ልንሆናቸው ይገባል። ወንድሞቻችን ፍትህን ይሻሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። በጎንደር ከተማ ከ6 ቀን በፊት 5 የሚደርሱ ወንድሞቻችን የኢሻ ሰላትን ሰግደው ከመስጊድ ሲወጡ ጠብቀው ታጣቂዎች አፍነው ወስደዋቸዋል። ከታፈኑ ከ2 ቀን በኋላ አንዱን ወንድም ገለው ወንዝ ዳር ጥለው ተገይቶ ዛሬ ሰላተል ጀናዛ ተሰግዶበት ተቀብሯል። አላህ ይዘንለት ሸሂድነትን የሚቀበለው እንላለን። የተቀሩትን ይግደላቸው። በህይወት ኑሮ አይታወቁም። ወይ በህይወት አሉ ብለው ገንዘብ ይጠይቁ ወይ ገለው ይጣላቸው። እንደዛ እየጠበቁ ነው። አማራ ክልል ላይ ያለው የመስቀል ጦረኛ በዚህ መልኩ ወንድሞቻችንን እያሳደዳቸው ነው። ሲገደሉ ሬሳ እየቆጠርን ቁጭ ብለናል። መንግስትም የለም። አማራ ክልል ላይም ሆነ ኦሮሚያ ክልል ላይ ወንድሞቻችን እየተገደሉ ነው። ከኛ የሚጠበቀው ዱዓ ነው። ወንድሞቻችን ስደት በቃቸው ነው የምንለው። ሌላ ምን እንላለን? እንግዲህ የሚያደናቸው ኃይል የለም። ግብር በምንከፍልበት በገዛ ሀገራችን በየጊዜው እየተገደሉ ነው ወንድሞቻችን። በጣም ያሳዝናል። መንግስቱም ግብሩን ሙልጭፍ አድርጎ ወስዶ በልቶ ሊያድን አልቻለም ዜጋው። በአርሲ ኦርቶዶክሳውያን ላይ እየተፈጸመ ያለውን ጥቃት አስመልክቶ ዲያቆን ሄኖክ ኃይሌ አንድ ጥብቅ የተባለ መልእክትን አስተላልፎ ነበር። ከዛ በፊት ግን የምትመለከቱት ይህ እጅግ አሳዛኝ የተባለውን ጥቃት አስመልክቶ የምናደርሰውን መረጃ ኮሚኒቲ ጋይድላይን እያወረደው ይገኛል። ይህ የሆነበት ምክንያት ደግሞ በርካቶቻችሁ የሚያለቅሰውን ኢሞጂ ኮመንት ላይ ስለምታደርጉ ነው። በዚህ ጉዳይ ላይ በርካቶች ዜናዎችንና መረጃዎችን እያደረሱ የሚገኙ ሲሆን ነገር ግን ቲክቶክ የማይፈቅደውን ይህ የሚያለቅሰው ኢሞጂ በሚበዛበት ሰዓት እንደምትመለከቱት በኮሚኒቲ ጋይድላይን አማካኝነት ያወርደዋል። ባለፉት ጊዜያትም ታዲያ 3 ቪዲዮዎችን የሰራው ሲሆን ከነዚህ ውስጥ ታዲያ አሁንም ድረስ ያለው ይህ የምትመለከቱት አንዱ ብቻ ነው ማለት ነው። ስለዚህ ይህንንም ቪዲዮ የሚያለቅሰውን ኢሞጂ ኮመንት ባታደርጉ ላችኋለሁ። ይህንን ጽሑፍ ቁጭ ብለህ እያነበብክ ያለው በዚህ ሰዓት ምስራቅ አርሲ ገጠር ውስጥ ስላልተገኘ ብቻ ነው ይላል። ይህንን ያለው ዲያቆን ሄኖክ ኃይሌ ነው። በዚች ቅጽበት በስጋት ውስጥ ሆነው ካሁን ምን ይመጣብን ይሆን እያሉ ያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን ተናግረን ሳናበቃም አሁን ደግሞ ሌላ ቦታ 5 እንደተገደሉ እየሰማን እንገኛለን። በዚህ ጉዳይ ላይ ታዲያ የቤተ ክርስቲያን አባቶች የቤተ ክርስቲያን አስተዳዳሪዎች ራሳቸው ድምጻቸውን ሊያሰሙ እንደሚገባ መንግስትም ታዲያ ተገቢውን እርምጃ እንዲወስድ ዲያቆን ሄኖክ ኃይሌ መልእክቱን አስተላልፏል። አልሐምዱሊላህ እኔ ባለሙሉ ዲን ባለቤት ሙስሊም ነኝ። በአሁን ሰዓት ላይ ክርስትና እምነት ተከታይ ወገኖቻችን ያላችሁበት ህመም ያላችሁበት ሲቹዌሽን ከኛ በላይ ሊረዳ የሚችል አካል አለ ብዬ አላስብም። ምክንያቱም ጊዜና ሰዓቱ ወይም ቦታው ይለያይ እንጂ ስሜቱ አንድ ነው። በደረሰባችሁ ነገር እኔ እንደ አንዲት ኢትዮጵያዊት እጅግኑ በጣም አዝኛለሁም እቃወማለሁ። የትኛውም የፖለቲካ አካል ከቤተ እምነቶቻችን ላይ ከአባቶቻችን ላይ እጃቸውን እንዲያነሱ እንማጸናለን። ከዛ ውጪ በእኛ የተፈጠረ ስህተት በእናንተም እንዳይደገም የተሻለውን ነገር ሁሉ እንድታደርጉ ጥሬን አቀርባለሁ። ወጣቶቻችንን ነገ ባለ ብዙ ተስፋ የሆኑ ደማቸውን ሲሰው ለእምነታቸው ለዲናቸው ለመስጊዳቸው ፊዳ ሲሆኑ እኛን ወክሎ የተቀመጠው አካል ምንም ማድረግ ባለመቻሉ በጊዜው ብዙ ዋጋ ከፍለናል። የወጣቶቻችን ደምም ውሃውን ቀርቷል። ስለዚህ እናንተም ቤተ እምነቱ የሾመውና የሚመለከተው አካል መፍትሄ ያበጅላችሁ ዘንድ ምኞታችን ነው፣ ጥሪያችን ነው። እንደ ሀገር ሰላም ያስፈልገናል። ያቺ ሀገር የቆመችው በአባቶች ጸሎት፣ በአባቶች ዱዓ፣ በእነሱ ቁጣ፣ በእነሱ ግጻጼ ነው። ከቤተ እምነቶቻችንና ከአባቶቻችን ላይ እጃችሁን አንሱ። የኢትዮጵያ ሕዝብ አማኝ ነው። ሲከፋውም ሲያዝንም ሲደሰትም የሚዞረው ወደ አምላኩ ነው። በማይመጣ አትምጡ። ለሟች ቤተሰቦች መጽናናትን እመኛለሁ። ሲከፋውም ሲያዝንም ሲደሰትም የሚዞረው ወደ አምላኩ ነው። በማይመጣ አትምጡ። እናመሰግናለን። ሙስሊም እህት ወንድሞቻችን እንደዚህ ድምጽ ለሆናችሁን ምስጋናችን ከልብ ነው። እህታችን የአባታችን የሀጂ ሙፍቲ ፍሬ መሆኗ በግልጽ የሚታይ ነገር ነው እና አሁንም በድጋሚ ድምጽ ለሆናችሁን ሁላችሁም እህት ወንድሞቼ ሙስሊሞች ከልብ እናመሰግናለን። ክበሩልን። ያው እግዚአብሔር ቀን አለው አይደል የሚባለው፣ እሱ መልካም ቀን ያምጣልን ለሁላችንም።
እህታችንን ግን ከልብ ነው የምናመሰግነው ከልብ። ሰላም እንዲናችሁ በመላው ዓለም የምትገኙ ክርስቲያናት ወንድሞቼ ሁላችሁም ሰምታችኋል። ያልሰማም ካለ እንዲሰማ ባካችሁ ቪዲዮ ስሩ። አርሲ ላይ በጣም ግፍ ተፈጽሟል። በጣም ብዙ ክርስቲያኖች ካህናቶች ቤተክርስቲያን ላይ ብዙ ጭፍጨፋ ተደርጓልና ባካችሁን ሁላችሁም ድምጹኑ በእግዚአብሔር ስም ጠይቃችኋለሁ። ግዴታ ክርስቲያን መሆን አይጠበቅባችሁም። ሰባይነት የሚሰማችሁ በአጠቃላይ የትኛውም እምነት ተከታዮች ድምጽ መሆን ትችላላችሁ። ባካችሁን ድምጽ እንሆንላቸው። አርሲ እየተፈጠረ ያለውን ነገር ሁላችሁም የምታውቁት ነገር ነው። የእግዚአብሔር ሕዝብ ወይም ክርስቲያኑ በጣም አደገኛ በሆነ መልኩ እየተጨፈጨፈ ያለበት ሁኔታ ላይ ነው ያለው። ማለት ሊትራሊ እየተጨፈጨፈ ይሄ ቃል ይገልጸዋል። በመጀመሪያ ደረጃ አርሲ ላይ እየተደረገ ያለው ግድያ በጽኑ እቃወማለሁ። ይህን ነገር የአውሬ ተግባር ነው። እንዲሁም ደግሞ በዚህ ላይ የተገደሉ ሙስሊም ወንድምና እህቶች አላህ ይማራቸው። እንዲሁም ክርስቲያን ወገኖች ደግሞ ለቤተሰቦቻቸው መጽናናትን እንመኛለን። ነገር ግን ይህን መምህር አክሊል እንደሰማችሁት ምንድነው ያደረገው? ይህን ግድያ ክርስቲያኖች ብቻ እንዳካተተ ሌሎች ወገኖች እንደማይገደሉ አድርጎ ፕሮፓጋንዳ እየሰራ ነው። ኦኬ፣ እዛ አካባቢ ሙስሊሞች እየተገደሉ ነው። በርካታ ሙስሊሞች ተገለዋል። መጅሊስ ያወጣውን መግለጫ ማየት ይቻላል። መጅሊስ ብቻ ሳይሆን ቢቢሲ አማርኛ ይዞት ያወጣውን ዜና መመልከት ትችላላችሁ። ስለዚህ የሆነ ህዝበ ክርስቲያን ምናምን ብለህ የሆነ ጽንፈኛ አትሁን። ሁሉንም እየተገደሉ ነው። ስለዚህ መቃወም ካለበት የሁሉን ደም ነው መቃወም ያለበት። ሰው በተወለደበት ባደገበት ሀገር ላይ እንደፈለገ የመኖር ነፃነት አለ። ዛሬ ላይ ግን በሚያሳዝን ሁኔታ ሰዎች እየተገደሉ ነው ኦፍ ኮርስ። ነገር ግን ያን ነገር ስትቃወም ግን ጎጠኛ ሆነ አይደለም። መንፈሳዊነት ማለት እኮ ሚዛናዊነት ማለት ነው። ስለዚህ ይባካችሁን እያስተዋለን። እዚህ ጋር የምትመለከቷቸው የ75 ዓመት ዕድሜ ያላቸው የጅማ ከተማ ነዋሪ የገዛ የእንጀራ ልጃቸው የሆነችን የ12 ዓመት ታዳጊ አስገድዶ በመድፈር ወንጀል የተነሳ ተከሰው በ18 ዓመት እስራት እንዲቀጡ ውሳኔ ተላልፎባቸዋል። ምንበት ስለገባው ነው እንጂ በጣም የሚያበሳጭኝ አሁን እዚህ አስፋልትኝ ሆነ እዛም አስፋልት አሻግሮሽ ሰላም እንዴነሽ ሰላም ምን ልስጣችሁ ይቅርታ ነው አይ ሰላም እንዴነሽ ይጠራሽ ከዛ ይልሽ ይናደዳል ወይ ደግሞ ሌላም ቦታ ትሄጂና ናይ ሩቅ እኮ ነው ልጅ በርቀት ጠርቶሽ ነው ትሄጂና ወድሻለሁ ይሻል እኔ ባይወደኝ ይሻለኛል በቃ በጣም ፀሐይ ዋለ ወይ ክረምት ላይ በነበርኩበት ሰዓት ዝናብ አለ እና የሚይዘው ዕቃ ራሱ በጣም የሚከብደው ቀን ሙሉ ይዤው ነው የምዞረው። እሄዳለሁ ከዛ ደግሞ የያዝኩት ዕቃ ይዘሽው ስትይና አንዴ ቁጭ ስታደርጊ አንድ ነገር እኩል አይደለም እና ሰው የማይረዳ ሰው አለ። በዛውም ልክ በጣም አሪፍ ሰዎች አሉ። በእነሱ እንዳልሽው ደግሞ መልክሽንም ምንም እያዩ ውሸት ነው ብለው የሚገምቱ ነበሩ። አዎ እንደዚህ መጀመሪያ ሰሞን ይልሽ በቃ ከአንድ ወር ከሁለት ወር በኋላ ነው የተለመደ የመጣው እንጂ ካሜራ ነው ያለ ይመስላችኋል ምናምን እንደዛ የሚያስቡ ሰዎች አሉ። ወይ ደግሞ ራስሽን ዝቅ አድርገሽ ነው እንጂ አንቺ አይደለሽ ተግረሽ አይደለም። ቀይና ወፍራም እኮ በቃ አይነታንም። አይ ህዝቡን ልትፈትኝ ነው እንጂ እንደዛማ አይደለም ነው አይደለም። ደስ ይላል። ለማር ብቸኝነት ተሰምቶሽ አጠገብሽ እናት አባት አለመኖሩ የምታማክሪ ወንድም እህት አለመኖሩ ከፍቶሽ በቃ ውይ ያልሽበት አጋጣሚ የለም? በእነዚህ በቃ ከባዱ ጊዜ እዛ ጋር ዱንያ ላይ ፈተና አለ እና ግዴታ ነው በቃ መግጠምም አለበት ምናምን እንደዛ ስለምረዳው ከባድ ነው ያልኩ ምናምን አላማርም ማልቀስ አልፈልግና አታልቅሽ። ለምን ከፍቅር አንፃር ወይስ